ምንድነው? ሁለት ነው ከነሳው በስርዓት ያለው ፑሽ አፕ ስራ ወረድ እጄ ይበልጥብሃል ብዬ ነው። እጄ ይበዛብሃል ታውቃለህ። ወረድ አፍጥራ መንዛዛት ምናምን አይመቸኝም። በእናትህ ቶሎ ወረድ። ውይ ዳይ አንድ አይመችም። ፍራሹ አይመችም። እሺ ወረድ። እዛ ጋር ደግሞ ብርድ ነው እንትን ሴራሚኩ ስለሚቀጠቅጥ ማለት ነው። ስለዚህ ይሄን ኩሻፕ ማሰራ ከሆነ ወርደህ ትጨፍርልናለህ ወይ ደግሞ ለቦርጩ ለምን ሴት አፕ አይሰራም? ኧረ ምን ቦርጭ ያደከመው ሰው አይደለም። ምን እንደሆነ አላውቅም። ትወርዳለህ አትወርድምሽ? ምንድን ነው ወርዶ? ኩሻፕ ነው። እስክስታ ይወርድ። እሺ እስክስታ ዘፈን ይከተል። በጣም ምርጥ ሀሳብ ይመስለኛል። እሺ ዘፈን ዘፈንልኝ ወይ በቃ ትክክለኛ ነገር ቶሎ በለፍት ነው። በእናትህ ወይ በእናትህ ሰዓት የለኝም፣ ስራ አለብኝ። በእግዚአብሔር ዘፈን ምረጡልታ። ከዛ ባለፈ ደግሞ ይሄን ያየው ነው። በጣም በቃ የብዙ አመት ድካም ነው። እንዳንተ እንዲተኝቼ ምናምን አይደለም ያመጣው። ድንች ቢወፍር በሹካ ይነሳል የሚባል ነገር አለ። አብሽ እንዴት አንተ ያለካም ስማ አለካም እፍ ብለህ ትወርቃለህ። ቀጭን ጎቤው ድንች ነው እንዴ? ስታየው ድንች ይመስላል ጎቤው። ያው አንዳንድ ጊዜ ሲጃጃል ዕቃ ይፈጃል አሉ። ይሄ ነው እንጂ ቆይ ይሄ መጃጃል ምንድን ነው? ቤተሰብ አረ ይሄ ምንድነው? ሲጃጃሉ ያቸው እስኪ ጭራሽ ብሎ ህፃኖች ናቸው እንዴ? ህፃናቶች ናቸው እናንተ። ህፃን ነክ እንዴ አንተ? አረ የምር ያንተ ልጅ ይሻላል። አዎ ይሄ 1 ወር ያልሞላው ማለት ነው። ሄርሜላ ደግሞ የለበሰችው ልብስ የአብርሃም ነው። የአብርሃም ልብስ ነው እንግዲህ የለበሰችው ማለት ነው። በሷ አረገዝኩኝ እንዳትይ። ለማንኛውም አዎ ነገ ይሄንን ሳቅ ይሄንን ደስታ እየጨፈሩ ነው የመጡት። እንግዲህ እየሳቁ እየጨፈሩ ነው ዛሬ የመጡት ማለት ነውና የአብርሃም ቆምጣ ነው የለበሰችው ልብስ ማለት ነውና ቀጣይ ይሄንን ሳቅ ሱሪህን ለብሼ አርግዣለሁኝ ልጁ ያንተ ነው ብላ ነው የምትመጣው በእርግጠኝነት። ቤተሰብ አይደለ እንዴ? ያረ ወይኔ ጉዴ ፈላ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኛ ደህና ነን አልሐምዱሊላህ። እንግዲህ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ አበረታቱን እንላለን እና ቆይ እኔ ምለው ግን ይሄ ጫታሙና ይሄ አቤላ ተብየው ማለት ነው ሁለቱንም አንድ አይነት ሲያስጠሉ፣ ደግሞ ይስቃሉ፣ ይገለፍጣሉ ምናምን ነገር። አብርሃም ደግሞ ፈገግ ብሎ ነው በፈገግታ ነው የሚያስተናግዳት። እንዳለችው ነው የሚሆነው። አንተ ህፃና እንዴ እንደተባልክ የምትሆነው? ኧረ በእናትህ አንተ ልጅ ተወቅ። አንተ ትልቅ ሰው ነህ። ካሁን በኋላ የልጅ አባት ሆነሃል እኮ በቃ። እዛ ጋር ይዩት እስኪ ያ ጀግናው እንትና ፈረንጁን እንግዲህ እዛ ጋር አይታችሁታል ማለት ነው። እንዴት እንደሆነ ኮስተር ነው ያለው። ስትገባ ራሱ ደስ አላለውም። ምንም ነገር እስከ መጨረሻው ድረስ አልሳቅም። በግድ ነው ያወራው ራሱ ማለት ነው። ስለዚህ ያት እስኪ እቺ ገና መልሳ ይሄንን ሱሪ ለብሳ መጣች። በቃ ቀጣይ ሌላ ወሬ ነው፣ ሌላ ነገር ነው የሚፈጠረው። ሌላ ታሪክ ነው። እኛ ሌላ ስንጠብቅ እናንተ ሌላ ነገር ታመጣላችሁ። ግን በጣም ነው የሚገርመው። ይሄንን የሚያመጣውን መዘዝ እናንተ መወቁ። የሚያመጣውን መዘዝ ማለት ነው። ግን አብርሃም ማለት ነው ምን ሆነክ ነው? ይሄ ሁላ በዙሪያ ያሉ ልጆች እስኪ እንዴት እንደሚገለፍጡላት፣ እንዴት እንደሚያረጓት፣ እንዴት እንደሚስቁላት፣ እንዴት እንደሚያበረታቷት እያቱ እስኪ እንዴት እንደሚሆኑ ቤተሰብ እንግዲህ አይታችኋል። ፈረንጁ እዛ ጋር ዝም አለ፣ ግን እነሱ ዝም ብሎ ይገለፍጣሉ። ሁለቱንም አቤላና ብሩክ የሚባሉ ሰዎች ማለት ነው። እንቺ ኩንታል ደግሞ እንዴት እንደሚያረጋት እንዴት እንደሚቆላት ማለት ነው። ደግሞ ይታዘዛታል እኮ እሱ ራሱ እሺ ብሎ እሷ ያለችውን ነገር እያለ እንግዲህ ይታዘዛታል። ግን ምን አይነት ሰገጤ ነህ? ምን አይነት ጅል ነህ? የምር እኔ ይህንን ቪዲዮ ልሰራ ሁላ አልነበረም፣ ግን ይህንን ቪዲዮ አይቼ አለመስራቴ በጣም ነው የሚያስጠላኝ። የሆነ ነገር ካየሁኝ በቃ አስተያየት መስጠት ነው የምፈልገው እና በጣም ነው ያናደደኝ ደግሞ ማለት ነው። ልስራበት ብዬ ነው። እዚህ ጋር ደግሞ አላየሁትም ነበር ጭራሽ። ይሄንን ሳየው ደግሞ ደሜ ነው የፈላ። የምር በጣም ነው ያናደዱኝ ማለት ነው። እና ቆይ አንተ አብርሃም ተብዬው ማለት ነው አጠገብህ ያሉ ሰዎች ምንድናቸው? አንዴ ብቻህን መሆን የለብክም ይሉና አንተን ጋር ያጨበጭባሉ። እዛ ጋር ሄዶ ከሌላ ሰዎች ጋር ያጨበጭባሉ። ምንድነው? አንተ ራስህን አትሆንም እንዴ? ራስህን ሁን እስኪ፣ ራስህን አዳምጣ አንተ ሰውየው። ኧረ ተው አንተ ህይወትህን ኑር። ዛሬ ነገ ዛሬ ላይ እንደዚህ ሆነክ ኖረሃል። ነገ ግን የሚያጋጥምህ ነገር አታውቅም። ሁለት ደግሞ አንተ ዛሬ እነሱ አይኖሩልክም፣ ነገም እነሱ አይኖሩልክም። ነገው ትተው ይሄዳሉ።
አሁን እነሱ አይኖሩልክም። ስለዚህ አንተ ህይወትን ብትኖር ይሻላል። ትለያያለክ። አንተ ቡታጀራ እያለክ እኮ ከብዙ ልጆች ጋር እየተዋወቅ እየተሳሳቅ በስነ ስርዓት ፕራንክ የተደራረጋችሁ ምን ያላችሁ ዘና ብላችሁ ነበረ በፍቅር የምትኖሩት ማለት ነው። ልክ አዲስ አበባ ስትገቡ ደግሞ ተራርቃችኋል። እንደዛ ነው የሚያራርቁ፣ እንደዛ ነው የምትርቃቸው። እነሱም እንደዛ ነው የሚርቁ። ስለዚህ ፍቅሩን የቡታጀራ ፍቅርን እዛው ጥላችሁት ነው ወደ አዲስ አበባ የመጣችሁት ማለት ነው። አዲስ አበባ ደግሞ የአራዳዎች ሰፈር ነው፣ የአራዳዎች ሀገር ነው። ስለዚህ ለዛ ስለሆነ ማለት ነው አንተ አራዳ ሆነህ በፍቅር ብትኖር በፍቅር ይዘህ ሚስትህን ብታኖር ይሻላል። ከልጅህ ጋር ከሚስትህ ጋር ልጅና አባት ሚስትና ባል እንዴት እንደሚኖር ይና እንደዛ ኖር። ከነሱ ጋር እንደዛ ብትኖር ይሻላል። አሁንም ቢሆን ማለት ነው የፈለገ ቢሆን 10 50 ቢጨመቁ ካንተ ጋር ባሉ በዙሪያ ባሉ ሴቶች ማለት ነው ቢጨመቁ አንዳቸውንም የሩታ ያክል አይወጣቸውም። ማናቸውንም 10 ተሰብስቦ ቢጨመቁ የሩታ ያክል አይወጣቸውም። ይሄንን ማወቅ አለብህ፣ ማመንም አለብህ። ስለዚህ ሰማኸኝ አይደል? አሁን ቤተሰብ በጣም ነው የሚያናድደው የምር እንዴት እንደተጃጃለ። እንግዲህ መጀመሪያ ላይ ቪዲዮን አይታችሁታል። በቀበቶ እየመታችሁ ነው እንግዲህ እዛ ጋር የሱ ልብስ ለብሳ የሱ ሁሉም ነገሩ የሱ አርጋ ከዛ መጣ እንዴት እንደሚያርጋት እንዴት እንደሚቆላት ማለት ነው። ዛሬ ወንድ ሆነሻል፣ ነገ እኮ ስታውልቀዋለሽ። ከዛ አርግዣለሁ ብለሽ ትመጫለሽ። ዛሬ ወንድ ብትሆኚ ነገ አርግዣለሁ ብለሽ ትመጫለሽ። ወንድ ያረግዛል እንዴ? ጭራሽ ታናሽ ወንድሟ ታላቅ ወንድሟ መጣ፣ የሄርሜላ ወንድሟ መጣ ሊጣላላት ጭራሽ ምን ተብሎ ነው ደግሞ የሚጠላልሽ? አንቺ ምን ስለሆንሽ እንዴት እንደሚቆላት የምር እኔ በጣም ነው የተናደድኩባት ማለት ነው። በጣም ነው ያናደደችኝ። እና ሲጀመር አንቺ እና አብርሃም ምንም ነገር ቢሆን ምንም ቢፈጠር ማለት ነው አንቺና አብርሃም አንድ አይነት የሆናችሁ ነው ሁለታችሁም ማለት ነው። አብርሃምም እሷ ይደግፋል፣ እሷም አብርሃም ትደግፋለች። ስለዚህ ሁን እንዳለችው ነው የሚሆነው። እንደዚህ ሁን፣ እሺ፣ እንደዛ አድርግ፣ እሺ፣ ተኛ፣ እሺ፣ ስፖርት ስራ፣ እሺ፣ እወድሃለሁ፣ እሺ፣ አፈቅርሃለሁ፣ እሺ፣ እንደዚህ ያደርግሃለሁ፣ እሺ፣ ሁሉንም እሺ። ጅል ነክ እንደ አንተ ወንድ አይደለም? ቆፍጠና አትልም? ምንድን ነው ይሄን ያክል መልፈስፈስ ልክስክስ? ምንድን ነው የሚያልፈሰፍስህ አንተ ሴታ ሴት ማለት ነው። ዛሬ በጣም ነው ያናደድክኝ አብረሽ ማለት ነው። ኮስተር ብለህ እንኳን አትናገርም? ኮስተር ብለህ እንኳን እንደ አታወራም? አቦተኝ አንቺ ምን አገባሽ? በቃ ተኝ፣ ዞር በይልኝ፣ ሂዱ ውጥልኝ ምናምን ነገር ብለህ አትናገርም? ምንድነው ይሄን ያክል የሚያቀብጥህ አንተ? ይሄን ያክል ምንድነው አንተ? ምን አለብኝ ያልክ? ይሄን ያክል ኮራ ለምን አትልም? እስኪ ቆፍጠን በል፣ አትልከስከስ፣ ሴታ ሴት አትሁን። ከልጅናትህ ጋር በስነ ስርዓት ኖር። ከአሁን በፊት ያሳለፋችሁትን እሱ ያስታውስክ መኖር ትችላለህ። እሱ እስኪ ያንን ህይወት አምጣው። ለምንድነው ከእንትና ከሄርሜላ ተብያዋ እንደሚያጫውት እንደሚያደርግ ሚስትህን እዛ ጋር የልጅናትህን ይህንን ቪዲዮ ስትሰራ ደስ የሚላት ይመስልሃል? የምትወደው ይመስልሃል? የምትስማማ ይመስልሃል? ምን አይነት ስሜት ይሰማታል ብለህ ታስባለህ? አንተ ይህንን ቪዲዮ እንደዚህ አይነት ቪዲዮ እሷ ብትሰራ ምን አይነት ስሜት ነው የሚሰማክ? አንተ ደነዝ። ያንን ከራስህን አገናዝበህ ነው መሆን መስራት ያለብህ ማንኛውም ነገር ማለት ነው። አንተ ጭባ ማለት ነው። ትንሽ እንኳን አይቀፍህም፣ ትንሽ ማለት ነው።